በቃ እኔ ሂጅ ልያት እትዬ እኔ ጠርቻት አምጣለሁ አንቺ ቁጭ በይ እኔ እንጃ እትዬ እኔ ምንም አላደረኩም የላክሽኝ ሱቅ እቃውን ይዤ ስመጣ በመኪና ተከትለኝ ከዛ ሁለት ሰዎች አፈኑ እንዴ ፊታቸውን አይተሽዋል እንዴ ራሴን ስቼ ስለነበር በደንብ አላያቸው ግን በትልቅ መኪና ነበር የወሰዱኝ ኧረ ተይ መኪናውን ሳይተሽዋል መኪናውንማ ፎቶና ቁጥሩ ተይዟል አሉ መኩዬ ነው እንደዚህ ያለው ሄለኔ ለጋሽ አልነገርሽውም እንዴ አይ አልነገርኩትም ማለት ልነግረው ስልኮ በአጋጣሚ የሆነ ነገር አጋጠመኝና ሳልነግረው ቀረው እንዴ ሄሉዬ ምን መሆንሽ ነው ከዚህ በላይ ሌላ አስፈላጊ ነገር አለ እንዴ ለዛ ነው ምግብ በላሽ አዎ በልቻለሁ ደህና ደሩላችሁ ነው የመጣሁት ትንሽ አትቆይም ከደከመሽ ግን ግቢና ተኝ በቃ ምን እንደሆንኩ አላውቅም ግን በጣም ነው የሚከፋኝ እርግጠኛ ነሽ ያለ ምክንያት ነው ዝም ብሎ የሚከፋሽ በጣም ብቸኝነት ይሰማኛል እንዴ እኔ እያለሁ እባክህ ዝም በል አንተ ራስህ ተይኝ የለ እንዴ ያው ነገሮች ስለተደራረቡብኝ ቢሆንም ግን አልተውሽም እሺ አዱዬ ወይ ቆይ እኔ ላንተ ምን ነኝ ማለቴ ትወደኛለህ እንዴ ቆይ ምን ማለት ነው አንቺ እኮ ብቸኛዋ እህቴ ነሽ አይደለም ወደድ እንስልሻለሁ እሺ ምን አኮረፍሽ እንደልጅሽ ነው የሚፈልግ ኧረ እንደዛ አይደለም ሄለን በሰራችው ስራ መጸጸቷ አልቀረም ምክንያቱም አሁን ላይ ሁሉም ሳያላወቀባት መስሏታል ታዲያ የልጅቷ ቀጥ ብሎ ወደ ቤት መምጣት ትንሽ አሳስቧታል ያም አይደለም የመኪናው ታርጋ እንዲሁም መኪናው የት እንደሆነ ታውቋል ይህ ሁሉ ቶማስ ሲነግራት በጣም ነበር የደነገጠችው ታዲያ በድንጋጤዋ ግራ የገባቸው ሰዎች ሁሉ አይኗን እያዩ ነበር ምክንያቱም እነርሱ የሚያውቋት በጣም ጥሩ ሰው እንደሆነችና ሄለን ለሰው አዛኝ እንደሆነች ነበር ሰዎች እንደሚያውቋት ግን አይደለችም እስከዛሬ የሷን ክፋት የሚያውቁት መሲና ታዱ ብቻ ነበሩ ማንንም ሰው የሷን ጥሩነት እንጂ የሷን መጥፎነት የሚያውቅና የተረዳ ሰው አልነበረም ታዲያ ላይ ሁሉም ነገር ግራ በመጋባት መልኩ እየሆነባት ነው ምን ማድረግ እንዳለባት አላወቀችም ሁሉም ሰው አይኗን እያያት ነው ይህ ነገር እንዴት አድርጋ መቀየር እንዳለባት ማሰብ ጀምራለች ቀኝ እጅ የሆነላት የሥራ ባልደረባዋ አሁን ላይ ምንድነው ነገሩ ብላ ስትጠይቀው ምንም እንዳልተነቃ ነበር የነገራት ነገር ግን የአዶናይ አባት የተገደለበት ቤት ቶማስ እንዳገኘው ነገራት ታዲያ ይህ ሁሉ ጭንቀትና ድንጋጤ ወዴት ያመራል ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ አዶናይ አባቱ የተገደለበትን ቦታ እንዳወቀና ኑንያትን የያዟትን ሰዎች የመኪና ታርጋ እንዳየ እና ሄለን እንደምታውቅና ያንን ከሰማች በኋላ ሄለን ከዚህ በፊት ለቶማስ ልትነግረው ብላ ማስረጃውን ይዛ ከሄደች በኋላ ለቶማስ ምንም እንዳልነገረችው በሁሉም ፊት ለፊት ተናገረ ታዲያ ኑንያት እናት አይናለም ሁሉንም ነገር እኮ ለሄለን ነግረናት ነበር እሷ ትነግርሃለች ብለን አስበን ነበር እኮ ብላ ስትናገር ሄለንም በፍጹም በሰዓቱ እኔ ሆነ ችግር አጋጥሞኝ ነበር በዛው ረስቼው አልነገርኩትም ነበር ያለችው ቶማስም ከዚህ የበለጠ ችግር አለ እንዴ ኑንያት ጠፍታ አንቺ ከዚህ የበለጠ ምን ችግር አጋጥሞሽ ነው ስለዚህ ይሄ ነገር ለምን አልተናገርሽም ብሎ ሲያፋጥጣት አልሞከረም ምክንያቱም በጣም ተደናግጣ ነበር አሁን የሆነ የረበሻት ያለ ነገር እንዳለ አውቆባታል ታዲያ የኑንያት እናት አይናለም ከንፈሯን እየመጠጠች ሴትዮ ጥሩ ሰው እንዳልሆነች ተረዳች ይመስላል
እሷ ብቻ አይደለችም፣ መሲና ታዱ ቀድመውም ቢያውቁም እስከዛሬ ማንም ሰው ከቤተሰቡ ማንም ስለሷ ክፋትና ይህን ሁሉ ሴራ እንደምታደርግ አያውቅም። ቶማስ ባለቤቷን ጨምሮ ባለቤቷ ላይ የምትጫወተው ሴት አሁንም ቢሆን በሱ ላይ የተጫወተችበት ነው። እሱ ግን ለሚስቱ ያለው ፍቅርና ክብር ዛሬም አልቀነሰም። ሄለን ነገር እንዲጸጽታት ልትሆን ነው። ምክንያቱም እንደዚህ የተንከባከበ የሚያኖራትን ባሏን በሱ ላይ የሚሰራው ግፍ ትክክል አይደለም። ጓደኛውንም ወይንም ደግሞ የጓደኛውንም ልጅ እዛ ቤት አምጥታ አሁንም ቢሆን ለጓደኛው ልጅ ቤቱን አሽጣ ገንዘቡን ልትቀበለው ትፈልጋለች። ለዚህም ደግሞ ትልቅ ሰበብ አግኝታ ነበር። እሷም ኑንያት ነበረች። ኑንያትን እንደወደዳት ስላወቀች እሷ ቤቱን ሸጣለት በአራጣ ብር ተበድሮ ለኑንያትም የወሰዷትን ሰዎች ገንዘብ ከፍሎ ሊያስወጣት አስቦ ነበር። ይህንንም ለሄለን ባናገራት ጊዜ አዶናይ ሁሉንም ነገር እሷ እንደምታስተካክልለትና ከዚህ በኋላ ለሌላ ሰው ማውራት እንደሌለበት አስጠንቅቀው ነበር። እሱም ችግር የለውም ጋሼ ይሄን ከሰማ እንዳደርግ ስለማይፈቅድልኝ እኔ ግን ከቤቱ ኑንያት ትበልጥብኛለች። ስለዚህ ቤቱን ሽጬም ይሁን ባራጣ ሲዤ ኑንያት እንድትወጣ ነው የምፈልገው ብሎ ተስማምቶ ነበር። ሄለን በዚህ ደስተኛ ነበረች። ታዲያ ብሩን እስከምታገኝ ድረስ ኑንያትን እዛው እንድትቆይ ነበር ያደረገችው። ግን ሁሉም ነገር ያላሰቡት ነው የተፈጠረው። ኑንያት ስትነቃ አጠገቧ ማንም ሰው አልነበረም። በዚህ ሰዓት ግራና ቀኝ ስታይ ማንም ሰው አልነበረም። ታዲያ አሁን ማምለጫ ሰዓቷ እንደሆነ ተረዳች። ምክንያቱም አፍነው እንደወሰዷት ታውቅ ነበር። በሰዓቱ ራሷን ትሳት እንጂ አንዳንድ ነገሮችን ማስታወሷ አልቀረም። ታዲያ ከዛ ቦታ እየሮጠች ከወጣች በኋላ በማታውቀው መንገድ ብዙ ተጉዛ አንድ ሰው ካገኘች በኋላ ስልክ ለመደወል ተገዳለች። እስከዛ ድረስ ግን ራሷን በጣም እያመማትና እያዞራት ለመውደቅ እየተንገዳገደች ነበር። ያንን ሰው አግኝታ ስልክ ከደወለች በኋላ ቶማስና እናቷ እዛ ቦታ ላይ ሲመጡ ራሷን አታውቅም። ታዲያ ወደ ቤት ይዘዋት አስገብተዋት ይሄ ሁሉ ሲሆን ሄለን ምንም የምታውቀው ነገር አልነበረም። ግን አንድ የስልክ ጥሪ ሲጠራ ሰው የለም ብላ ስልኩን አንስታ ነበር። ስልኩን ስታነሳው ትልቅ መርዶ ነበር የሰማችው። ኑንያት እንደጠፋችና ካስቀመጧት ቦታ እንደሌለች ሲነግሯት በጣም ደንግጣ እንዴት ነው እንደዚህ የምትናገሩት? ብሩን እኮ ልናገኝ ጫፍ ላይ ደርሰናል። እቺ ልጅ ቶሎ ፈልገህ አግኛት ነበር ያለችው። ኑንያት ተፈልጋ የምትገኝ አልነበረችም። በሰዓቱ ቶማስ እጅና አይናለም እጅ ስትገባ በፍጹም ሊያገኛት አልቻለም። ታዲያ አሁን ብሩን አፋፍ ላይ ደርሰናል፣ ተቃርበናል። ብሩን የምናገኝበት ያቺ ልጅ እንደምንም ፈልገህ እዛው ቦታዋ መልሳት ብላ አስጠንቅቃው ነበር። ግን ሊያገኛት አልቻለም። ጭራሽ ሰተት ብላ ወደ ቤት በመምጣቷ በጣም ነበር የደነገጠችው። በሰዓቱ ስላልነበረች ኑንያት ስትመጣ ወደ መኝታ ቤት እናቷንና ወንድሟን ለማየት ሄዳ ነበር። ሄለን ሳሎን ስትመጣ ሁሉም ተፋጠው ቁጭ ብለዋል። ሀገራማን ብላ እሷም ቁጭ ስትል አልሰማሽም እንዴ ብለው ትልቅ የምስራች አበሰሯት። እሷም ኑንያት እኮ መጣች ነበር ያሏት። እንዴት ብላ ሁሉም ነገር ትኩረት እንዲሰጣት ታስባለች። ምክንያቱም ያመጣጣው ነገር በጣም ገርሟታል። እና ደግሞ ሌላው የአዶናይ አባት ተሾመ እሱን የሞተበትንና የገደሉበትን ቤት አግኝቷለሁ። ሌላም አንድ ትልቅ ማስረጃ አለኝ። ኑንያትን የያዛትን ሰውዬ ወይም ደግሞ መኪናውን መፈለግ አለብኝ። ኑንያት ስለመጣች እጄን አጣጥፌ አልቀመጥም። ይህ ነገር ቀስ በቀስ ወደኛ መምጣቱ አይቀርም ብሎ ሲናገር ለምን ከመጣች መጣች ነው፣ ለምንድን ነው የምታጣራው ብላ ልታሳምነው ፈልጋ ነበር። ግን ቶማስ እንዲህ አይነት ነገር በቀላሉ የሚተው አይደለም። ስለዚህ ፈልግ ያገኘዋለሁ ነበር ያላት። አይናለምም ተገኝቷል እኮ የመኪናው ታርጋና የወሰዷት ሰዎችን ፎቶ አግኝተናቸዋል። ስለዚህ ነገርም እኮ ለሄለን ነግረናት ነበር፣ እንዴት አልነገረችህም ብላ ነገር ስታነሳሳባት በሰዓቱ እኮ ልነግርህ ነበር፣ ግን የሆነ ችግር አጋጠመኝና ሳልነግርህ ቀረው አለች። እሷ ግን ከስር መረጃ ለማጥፋት ነበር ሀሳቧ። ሁሉም ነገር አሁን ሊጋለጥ ይመስላል።
ሄለን ጉድ ፈላ። ቶማስ ሄለን እንደዛ እንዳደረገች ሲያውቅ ምን ይል ይሆን? ግን አሁን ቶማስ ምንም ያወቀ አይመስልም። ግን ሌሎች ሰዎች እያንዳንዷን ሄለን ላይ ትኩረት አድርገዋል። በተለይ ደግሞ የኑንያት ወንድም እዚህ ቤት የሆነ የተፈጠረ ነገር አለ። የተፈጠረውንም ደግሞ ቀስ እያልኩ ማጣራት አይቀርም። እህቴን ያገቷትንና ያሰቃዩዋትን እነማን እንደሆኑ የሚለው ጥያቄ ፈጥሮባቸዋል። ሄለን ከዚህ በፊት ገጠር ሄዳ ነበር። ለምን እንደሄደችና እንዴት እንደሄደች አላውቅም። ግን የሆነ ትክክል ያልሆነ ነገር ተፈጥሯል። ስለዚህ ቀስ እያልኩ ማጣራት አይቀርም። ምን እንደተፈጠረ ሳላውቅማ ዝም አልልም እያለ ነው። በእርግጥ መሲ ልታግዛቸው ባለመቻሏ አላስታውስም በሚል ተልካሻ ምክንያት አፏን ዘግታ ተቀምጣለች። ይህን ያደረገችው በእርግጥ ቤተሰቦቿን ስለምታጠቃባትና ቤተሰቦቿን ላለማጣት ነው። ግን ሄለን አሁንም ቢሆን ጨዋታውን የጀመረችው መሰረት እንደምታስታውስ እሷን አፏን ለማዘጋት አንቺ ይሄን ነገር ካወጣሽ ሚስጥርሽን ካወጣ እገልሻለሁ፣ ቤተሰቦችሽንም አታገኛቸውም በሚል ያስፈራራቻት። ግን ይሄን ነገር ቀስ በቀስ ለታዱ ስለነገረቻትና ታዱም አንዳንድ መረጃዎችን ለማሰባሰብ ሞክራ ነበር። ግን ሁሉም ነገር አልተሳካላቸውም። የነሱ ብቻ አይደለም፣ አሁን የሄለንም ትልልቅ ሚስጥሮች ሊወጡ ነው። እና ታዱ እዛ ቤት ላለመቅረስ ስትል የሄለን ቀኝ እጅ እንድትሆን ጠይቃት ነበር። ሄለንም አንድ ቀን ጊዜ ሰጥቼሻለሁ፣ የምትፈልጊውን ያህል ገንዘብ ልስጥሽ፣ ፈቃደኛ ነኝ። ስለዚህ ከዚህ በኋላ የኔ ቀኝ መሆን አለብሽ ብላ ለማሳመን ሞክራ ነበር። ታዱ ግን ይሄንን በፍጹም አልተስማማችም። ስለዚህ ከዚህ በኋላ ታዱ ምን ታደርግ ይሆን? ታዱ ከመናገሯ በፊት የሄለን ሚስጥር ሙሉ ለሙሉ ይፋ ይወጣል። ታዲያ አቶ ቶማስ ምን ይል ይሆን? አዶናይስ ምን ያደርጋት ይሆን? የአባቱ ገዳይ ሴት እንደሆነች ከዚህ በፊትም ተደጋግሞ ተነግሮታል። ስለዚህም ሴት መሆኗን አውቋል። ያቺ ሴት ግን ማን እንደሆነች አላወቀም። አሁን ግን ሄለን መሆኗን ሲያውቅ ምን ያደርጋታል? ይህንንም ቶማስ ያውቃል። እሱም ግን ያቺ ሴት ማን እንደሆነች አላወቀም። አሁን ግን የሁሉንም ነገር እንደደረሰበት ሚስጥሩን ለሷ አሳውቋታል። በእርግጥ ለስራ ባልደረባዋ ቴዲ ደውላ ብትነግረውም ምንም የምትቀይረው ነገር ስለሌለ የመኪናው ታርጋ ከታወቀ የሄለን ሚስጥር ይጋለጣል። የዛሬው ቪዲዮ በዚህ ነበር የተጠናቀቀው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የሄለን ሚስጥር ሲወጣ አብሮ የሚወጣ ብዙ ነገር አለ። የአዶናይ አባት የገደለችው ሄለን እንደሆነ ሲታወቅ ምን ይፈጠር ይሆን? አቶ ቶማስስ ምን ያደርግ ይሆን? ሌላው ደግሞ ኑንያትን ያሳገተቻትና ካሱ ገንዘብ ያስጠየቀችው ሄለን እንደሆነች መታወቁ አይቀርም። ይህ ሁሉ ሚስጥር ይወጣል። ታዲያ የዚህ ግፈኛዋ ሚስት በባሏ ላይ የምታደርገው ነገር ከባድ ቢሆንም ግን ውሳኔው የሱና የሱ ብቻ ነው። አሁንም ከቅፉ ውስጥ ሆና ዝፈንልኝ፣ እንዲህ አርግልኝ እያለች በክብር ትጠይቀዋለች። ባሏ ላይ የሰራችው ግፍ የምታውቁት ነው። ሌላውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።